ሰላም ሰላም የተወዳችሁ ናይል አካዳሚ ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ይብዛልኝ። የናይል አካዳሚ ነው። የዚህ ቻናል አዲስ ሆናችሁ ላይክ፣ ሼር እንዲሁም ሰብስክራይብ ማድረጋችሁ እንዳትረሱ። ነባር ቤተሰቦቻችን ደግሞ እንደተለመደው ላይክ እና ሼር እያደረጋችሁ አማርኛ እንዲሁም እንግሊዘኛ ማንበብና መጻፍ ለተቸገሩት ሁሉ አዳርሱልኝ እያልኩኝ ከወዲሁ አሳስባለሁ። ዛሬ ደግሞ ይዤላችሁ ያመጣሁት ምንድነው አማርኛ በእንግሊዘኛ ትርጉምና እንዲሁም ደግሞ ትርጉማቸውን ወይም አማርኛ ድምጸቱን ተጠቅመን እንዴት አድርገን በእንግሊዘኛ ፊደል እንደ አማርኛ ማንበብና መጻፍ እንደምንችል ቀለል ባለ ሁኔታ ነው ይዤላችሁ መጣሁት። በውስጥ መስመር መማር ለምትፈልጉ ከዚህ ጋር በማስቀምጥላችሁ ስልክ በቀጥታ መደወልም ሊሆን ይችላል። በኢሞ፣ በዋትስአፕ፣ በቴሌግራም በማንኛውም የሶሻል ሚዲያ አማራጮች የምታገኙ ነው የሚሆነው። ባላችሁበት ሆናችሁ በእጃችሁ ላይ በሚገኝ ስልክ በላፕቶፕ ወይም በኮምፒውተር በማንኛውም እናንተ በምትጠቀሙበት ቤታችሁ ላይ ቁጭ ብላችሁ አማርኛን እንዲሁም እንግሊዘኛን አቀላጥፋችሁ እንድትጽፉ እንድታነቡ እናደርጋለን ማለት ነው። በውስጥ መስመር እንዳልኳችሁ ገብታችሁ መማር የምትፈልጉ ካላችሁ እዚህ ጋር እናስቀምጣለን። ስልክ ሴቭ በማድረግ ኃይል ትሉን ትችላላችሁ። ከዛ በተጨማሪ ደግሞ ቪዲዮውን ቀጥታ ከመጀመሪያው እስከ መጨረሻው ረጋ ብላችሁ በመመልከት ትክክለኛ ማንበብና መጻፍ እንድትችሉ እናደርጋለን ማለት ነው። ከዚህ በፊት የተለቀቁ ቪዲዮዎች አሉ። ጀማሪዎች ከሆናችሁ ገና አማርኛ የሚሆን እንግሊዘኛ ከመሰረቱ ጀማሪዎች ከሆናችሁ ከዚህ በፊት የተለቀቁ ቪዲዮዎች ስላሉ እነሱን ከሀ እስከ ሆ እንዲሁም ከሀ እስከ ፐ ፊደል ቆጠራ ሌሎችንም በእንግሊዘኛና በአማርኛ የተሰሩ ቪዲዮዎች ስላሉ እነሱን ወደ ኋላ መለስ ብላችሁ ማየት ትችላላችሁ። ከዛ ውጭ ደግሞ ከመጀመሪያው ጀምራችሁ እስካሁን የምትከታተሉን ካላችሁ ደግሞ እያንዳንዱን ቪዲዮ ረጋ ብላችሁ እስከ መጨረሻው ለመመልከት ሞክሩ። እንዴት ማንበብ እንችላለን፣ እንዴት መጻፍ እንችላለን የሚለውን ቀለል ባለ ሁኔታ ነው ይዤላችሁ የመጣሁት። ዛሬ ደግሞ የተመረጡና ቀለል ያሉ ቃላቶች ናቸው። እነዚህን ቃላቶች እንዴት አድርገን የእንግሊዘኛ ትርጉማቸውን በአማርኛ ማወቅ እንችላለን፣ እንዲሁም ደግሞ የአማርኛ ድምጸትን ተጠቅመን በእንግሊዘኛ ፊደል እንዴት አድርገን መጻፍ ማንበብ እንችላለን ብላችሁ ለተቸገራችሁት ሁሉ ይሄ ለእናንተ ነው ማለት ነው። በተለይ ቴክስት በአማርኛ ድምጸት እንዲሁም እንግሊዘኛ ቃላትን ተጠቅማችሁ ወይም እንግሊዘኛ ፊደላትን ተጠቅማችሁ መጻፍና ማንበብ የምትሞክሩ ነገር ግን ሙሉ ለሙሉ የማትችሉ ካላችሁ እነዚህን በደንብ በትኩረት ተመልከቷቸው። እንዴት አድርገን ማንበብ መጻፍ እንደምንችል ማን በማን እንደሚወከል ውክልናቸውን ከመሰረቱ እያንዳንዱን መጀመሪያ ማወቅ ያለባችሁ ነገር ምንድነው? አማርኛ በእንግሊዘኛ ውክሉ ምን ይሆናል? ለምሳሌ የአንድ ፊደል የአማርኛ ፊደል ውክልናው በእንግሊዘኛ ምን ይሆናል የሚለውን ማወቅ ይጠበቅብናል ማለት ነው። እነሱን ካወቅን በኋላ ያገጣጠምን ማንበብ ነው። መጀመሪያ ኮንሶናንት እናወጣለን፣ ከዛ ባውል እናስከትላለን። ድምጸቶች ማለት እነዚህ የእንግሊዘኛ ባውል ሌተሮች ወይም በአማርኛ አናባቢ ብለን የምንጠራቸው ድምጾች እነሱን በማስከተል ከተነባቢዎች ጋር ባንድ ላይ በማድረግ እንዴት አድርገን ማንበብና መጻፍ እንደምንችል ቀለል ባለ ሁኔታ ነው ማሳያችሁ ማለት ነው። ከዚህ በፊትም የተለቀቁ ቪዲዮዎች ስላሉ እነሱንም መለስ ብላችሁ ማየት ትችላላችሁ። አሁን ቀጥታ ወደ ትምህርቱ እንሄዳለን። እስከ መጨረሻው አብራችሁ ይቆዩ። እንግሊዘኛ ቃላት ትርጉም በአማርኛ ለጀማሪዎች። ከዚህ ጋር እንደምታዩት ምንድነው የሚለው አቢሊቲ። ይሄ አቢሊቲ ማለት የእንግሊዘኛ ቃል ነው። አቢሊቲ ማለት የእንግሊዘኛ ቃል ነው። ስለዚህ ይሄ አቢሊቲ የሚለው በአማርኛ ምንድን ነው? ፍቺው ምን ይሆናል ነው ዋናው ትልቁ ነገር። ከዚህ ጋር አቢሊቲ ማለት ምን ማለት ነው? በእንግሊዘኛ አቢሊቲ ካለ በአማርኛስ ምን ይሆናል? በአማርኛ ችሎታ ማለት ነው። ችሎታ አቢሊቲ ማለት ችሎታ ማለት ነው። ይሄ ችሎታ የሚለውን በእንግሊዘኛ ፊደል ልክ አቢሊቲ ብለን በእንግሊዘኛ እንደጻፍ ነው ሁሉ ችሎታ የሚለውን ደግሞ በእንግሊዘኛ ፊደል እንዴት አድርገን መጻፍ እንደምንችል አብረን የምናይ ይሆናል። ች ስንል CHI ይሆናል ማለት ነው። CHI ማለት ች ማለት ነው። ሎ ማለት ደግሞ LO ማለት ነው። ታ ማለት ደግሞ TA ይሆናል። ስለዚህ ይሄ እዚህ ጋር እንደምታዩት ችሎታ ብለን የምናነበው በአማርኛ ችሎታ ከሆነ በእንግሊዘኛም ፊደላቱን ተጠቅመን ስንጽፈው ችሎታ ይላል ማለት ነው። ችሎታ። ከዚህ በመቀጠል ደግሞ የምናገኘው ምንድነው የሚለው አፍተር ማለት በኋላ ማለት ነው። አፍተር ማለት በኋላ ማለት ነው። በኋላ የሚለውን ደግሞ በእንግሊዘኛ ፊደል እንዴት አድርገን መጻፍ እንችላለን? በኋላ የሚለውን እንዴት አድርገን በእንግሊዘኛ ፊደል መጻፍ እንችላለን? በስንል BE ማለታችን ነው። ኋ ስንል ደግሞ ሶስት ፊደል ነው የምንጠቀመው HUA። ኋ፣ ሏ፣ ሟ፣ ሷ የሚሉ ፊደሎች ሁሌም UA ይወስዳሉ ማለት ነው። ስለዚህ ኋ ስንል HUA ይሆናል ማለት ነው። ላ ስንል ደግሞ LA ይሆናል። በአጠቃላይ ስናነበው ይሄ ምን ይላል? በኋላ። ከዛ በመቀጠል ደግሞ የምናገኘው አጌን ማለት የእንግሊዘኛ ፊደሉ በአማርኛ ትርጉም ምን ይሆናል? እዚህ ጋር አጌን የሚለው ቃል በእንግሊዘኛ አጌን ነው የሚለው፣ ግን በአማርኛ ትርጉሙ እንደገና ማለት ነው። እንደገና
ድጋሜ እንደማለት ነው። አጌን እንደገና። እንደገና የሚለውን ቃል ደግሞ በእንግሊዘኛ ፊደል እንዴት መጻፍና ማንበብ እንችላለን? ስንል ኢ ማለታችን ነው። ን ስንል ኤን ብቻዋን ትቆማለች አንዳንዴ ደግሞ አይ ይከተላታል። ደ ስንል ደግሞ ዲኢ ዲኢ የመጀመሪያ ፊደሎች ሁሌም ከውክልናቸው በስተቀር የሚከተላቸው ቫውል ሌተር ኢ ነው ማለት ነው። ስለዚህ እንደ ስንል ደ ዲኢ ይሆናል። ገ ስንልም ጂኢ ይሆናል። ና ስንል ኤንኤ ይሆናል ማለት ነው። ስለዚህ ይህንን ስናነበው ምን ይላል? እንደገና ይላል። እንደገና እዚህ ጋር የአማርኛውን ቀጥተኛ ትርጉም እንደገና የሚለውን እዚህ ጋርም እንደገና ምንድነው የቀየርነው እኛ ፊደላትን ብቻ ነው። አማርኛ እንደገና የሚለውን በእንግሊዘኛ እንደገና ብለን ለመጻፍ ይሄ የሚጠቅመን ብዙ ጊዜ ከሰዎች ጋር ቴክስት ለመጻጻፍ በተለይ አማርኛ ፊደልን ስልካችሁ የማይቀበላሉ አንዳንድ ስልኮች አማርኛ የማይጽፉ አሉ። ኖርማል አፕሊኬሽን ካልተቀበልን በቀር የማይጽፉ አሉ። እነሱን ግን ኖርማል በእንግሊዘኛ ተጠቅመን ድምጹን አማርኛ አድርገን ቴክስት መላክ ስንፈልግ ልክ ይሄን መጠቀም እንችላለን ማለት ነው። ስለዚህ እንደገና የሚለው ይሄን ይመስላል። ከዚህ ጋር ደግሞ ምንድነው የሚለው? ሚስቴክ ሚንስ ስህተት ብለን ደግሞ በእንግሊዘኛ ፊደል እንዴት አድርገን መጻፍ እንችላለን? ስ ስንል ኤስ አይ ይሆናል። ስ ስንል ኤስ አይ፣ ህ ስንል ኤች አይ፣ ተ ስንል ቲኢ፣ የመጨረሻው ት ደግሞ ቲ ብቻውን ይሆናል። ስለዚህ ይሄ ስህተት ይላል። ስህተት ሚስቴክ ሚንስ ስህተት። ከዚህ በመቀጠል ደግሞ እዚህ ጋር ምንድነው የሚለው? ሰልፊሽ ሚንስ ራስ ወዳድ። ሰልፊሽ ራስ ወዳድ ብለን ለመጻፍ ደግሞ በእንግሊዘኛ ፊደል እንዴት አድርገን እንጽፋለን? አብረን እንይ። አርኤ ማለት ራ ማለት ነው። ኤስ ማለት ስ ማለት ነው። ወ ስንል ደብሊው ኢ ማለታችን ነው። ዳ ስንል ዲኤ፣ ድ ስንል የመጨረሻዋ ዲ ትሆናለች። ስለዚህ ራስ ወዳድ። ከዚህ በመቀጠል የምናገኘው ደግሞ ምንድነው የሚለው? ሲዊት ሚንስ ጣፋጭ ብለን ደግሞ በእንግሊዘኛ ፊደል እንዴት አድርገን መጻፍ እንችላለን ነው። ጣ ስንል ቲኤ ይሆናል። ፋ ስንል ኤፍኤ ይሆናል። ጭ ስንል ሲኤች ብቻውን ይቆማል ማለት ነው። ስለዚህ ይሄ ምንድነው የሚለው? ጣፋጭ ይላል። ጣፋጭ። ከዚህ በመቀጠል ደግሞ ከዚህ መጨረሻ ላይ የምናገኘው ምንድነው? ኖሌጅ። እዚህ ጋር የመጀመሪያዋ ማን ነች? ኬ ነች አይደለ? ነገር ግን ኬ ሳይለንት ድምጽ ነች ማለት ትዋጣለች፣ አትነበብም። ከማን ጀምረን ነው የምናነበው? ከኤን። ኖሌጅ ብለን ነው የምናነበው። ኬ የምትባለዋ ትዋጣለች። ብዙ ጊዜ ኬ መጀመሪያ ላይ ከመጣችና ኤን ከተከተላት ትዋጣለች። በኤን ነው የምትጠራ። ናይፍ ስንል ራሱ ኬኤን ነው የሚሆነው። ሌሎችም ልክ እንደዚህ አይነት ፊደሎች ኬኤን አብሮ ከመጡ ኤን ይነበባል፣ ኬ ሳይለንት ሆናለች ማለት ነው። ይሄንን ታሳቢ አድርጉ። ከዚህ በተጨማሪ ምንድነው ኖሌጅ ማለት እውቀት ማለት ነው። እውቀት ብለን ለመጻፍ ደግሞ በእንግሊዘኛ ፊደል እንዴት አድርገን እንጽፋለን? ስንል ኢ ይሆናል። ው ስንል ደብሊው ይሆናል። ቀ ስንል ኬኢ ነው የሚሆነው። የመጨረሻው ት በአንድ ላይ ስናነበው ይሄ ምን ይላል? እውቀት። ቤተሰብ ዛሬ የተለመዱ አጫጭር የእንግሊዘኛ ቃላቶችን ትርጉም እና እንዲሁም ደግሞ ይህንን ትርጉም በአማርኛ ድምጸቱን ተጠቅመን በእንግሊዘኛ ፊደል እንዴት አድርገን መጻፍ እንዳለብን ከመጀመሪያው ቀለል አድርገን ያየን ይመስለኛል። እናንተም ይሄ ቪዲዮ ከተመቻችሁ ላይክ እና ሼር እንዲሁም ሰብስክራይብ እያደረጋችሁ ለፉ። ነባር ቤተሰቦቻችን ደግሞ እንደተለመደው አማርኛ እንዲሁም እንግሊዘኛ ማንበብና መጻፍ ለተቸገሩት ሁሉ አዳርሱልኝ እያልኩኝ ከወዲሁ አሳስባለሁ። አብራችሁኝ ስለነበራችሁ ከልብ እያመሰገንኩ በሌላ ክላስ እስከምንገናኝ ደግሞ መልካም ጊዜ ይሆንላችሁ።